ሰላም ጤና ይስጥልኝ። ባለፈው ቪዲዮአችን ማክሮ ኢኮኖሚክስ ምንድነው የሚለውን አይተናል። ፎከስ ኤሪያስ ኦፍ ማክሮ ኢኮኖሚክስ የሚለውን አይተናል። በትኩረት መስኮች ላይ ተወያይተን ነበረ። ዛሬ ደግሞ እጅግ ወሳኝ ወደ ሆነው ክፍል እንሸጋገራለን። አንድ ሀገር በማክሮ ኢኮኖሚ ፖሊሲዎቿ ምን ለማሳካት ትጥራለች የሚለውን እንወያያለን። እነዚህም ሜን ኦብጀክቲቭስ ኦፍ ማክሮ ኢኮኖሚክስ ብለን እንጠራቸዋለን፣ ወይንም ኦብጀክቲቭስ ኦፍ ማክሮ ኢኮኖሚክስ ተብለው ይጠራሉ ማለት ነው። የማክሮ ኢኮኖሚክስ ዓላማዎች ይባላሉ። እነዚህ ነጥቦች ማወቅ ለፈተና ብቻ ሳይሆን የአገራችንን የኢኮኖሚ ሁኔታ ለመረዳት እጅግ ጠቃሚ ሐሳብ ነው ማለት ነው። ስለዚህ ዝግጁ ከሆናችሁ እንጀምራለን። የመጀመሪያው ማክሮ ኢኮኖሚክ ኦብጀክቲቭ ምን ይባላል? ሃይ ኤንድ ራይዝ ሌቭል ኦፍ ፍሪል አውትፑት የሚለውን እናነሳለን ማለት ነው። የመጀመሪያውና ቀዳሚ ዓላማ ከፍተኛና እያደገ የሚሄድ የምርት መጠን አንዱ የማክሮ ኢኮኖሚክ ኦብጀክቲቭ ነው ማለት ነው። so the ultimate objective to produce the goods and service that people wants ማለት ነው። የመጀመሪያው እና ቅድሚያ የሚሰጠው ዓላማ ምንድነው ካልን ሰዎች የሚፈልጉትን የተለያዩ ጉድስ ኤንድ ሰርቪሶችን ማምረት ሲሆን the total output of an economy is አጠቃላይ የኢኮኖሚው ምርት ደግሞ የሚለካው በጂዲፒ ነው ማለት ነው። so government aim for economic growth so that as the population grows popularity does not ማለት ነው። so መንግስታት ጂዲፒ በየዓመቱ እንዲያድግ ይፈልጋሉ። ምክንያቱም ምንድነው ስንል ምርት ካላደገ የህዝብ ቁጥር ሲጨምር ድህነት አብሮ ይጨምራል የሚለውን እናያለን ማለት ነው። ሁለተኛው ኦብጀክቲቭ ምን ይባላል? ሃይ ሌቭል ኦፍ ኢምፕሎይመንት ወይም ደግሞ ሎ አንኢምፕሎይመንት ብለን እንጠራዋለን ማለት ነው። ይሄ የከፍተኛ የስራ እድል የሚባለው ወይ ደግሞ በሙሉ የስራ እድልን መፍጠር የምንለው ሲሆን ማክሮ ኢኮኖሚክ ፖሊሲ aims at achieving high employment which means keeping the unemployment rate as low as possible ማለት ነው። ስራ አጥነትን ለአንድ ሀገር ትልቅ ሸክም ነው እንደሚታወቀው። ስለዚህ ሰዎች ስራ ሲያጡ የሚያመርቱት ምርት ስለሚቀንስ አገር ትከስራለች ማለት ነው። ስለዚህ መንግስት ኢንቨስትመንትን በማበረታታት ምን ማድረግ አለበት? ፉል ኢምፕሎይመንት ወይም ሙሉ የስራ ቅጥር ላይ ለመድረስ ይጥራል ማለት ነው። ስለዚህ high unemployment leads to a wastage of resource and social instability ማለት ነው። የስራ አጥ ቁጥር እጅግ እየጨመረ በመጣ ቁጥር ወደ ምንድነው የሚመራ? ወደ ሀብት ብክነት ይመራናል። እሱም ብቻ ሳይሆን የማህበራዊ አለመረጋጋትን ይፈጥራል ማለት ነው። ስለዚህ መንግስት በተቻለው መጠን ፉል ኢምፕሎይመንት ወይንም ሙሉ የስራ ቅጥር ላይ ለመድረስ መጣር አለበት ማለት ነው። ስለዚህ ሁለተኛው የማክሮ ኢኮኖሚክ ኦብጀክቲቭ ኤ ሲሆን ሶስተኛው ፕራይስ ስቴቢሊቲ የምንለው ነው። ፕራይስ ስቴቢሊቲ የምንለው ደግሞ ምንድነው ሐሳቡ? የዋጋን ማረጋጋት ነው። ስለዚህ ሶስተኛው ዓላማ የዋጋን ማረጋጋት ይባላል። የዋጋ ማረጋጋት የምንለው the goal is to keep price stability not zero inflation ማለት ነው። ፕራይስ ዋጋን ማረጋጋት ማለት ምን ማለት ነው? ዋጋ አይጨምር ማለት አይደለም፣ ነገር ግን ዋጋው በከፍተኛ ሁኔታ እንዳይንር ማድረግ ነው ማለት ነው። የዋጋ ግሽበት ወይም ደግሞ ኢንፍሌሽን ሲኖር የገንዘብ የመግዛት አቅም ስለሚወርድ ማለት ነው። ለምሳሌ ባለፈው ዓመት በ100 ብር የገዛነው ዕቃ ዘንድሮ 200 ብር ከሆነ ትልቅ ችግር ነው ማለት ነው። ስለዚህ ማክሮ ኢኮኖሚክስ ይህንን መዋዠቅ ለመቆጣጠር መጣር መቻል አለበት ማለት ነው። ስለዚህ high inflation reduce purchasing power and create uncertainty in the economy ማለት ነው። ስለዚህ የዋጋ እየጨመረ መምጣት ምንን ይፈጥራል ማለት ነው? የመግዛት አቅምን እየቀነሰ ይመጣል ማለት ነው። ስለዚህ በኢትዮጵያ ውስጥ ያለውን ለምሳሌ የዘይት ዋጋ፣ የጤፍ ዋጋን በምሳሌነት ብናይ አምና ከነበረው ይልቅ አሁን ላይ ያለው የዘይትና የጤፍ ዋጋ በጣም እየጨመረ ነው የመጣው። ይሄ ደግሞ ትላንትና ስንገዛ የነበረው እና ዛሬ የምንገዛበት የዘይትና የጤፍ መጠን አቅም ይለያያል ማለት ነው፣ ይቀንሳል ማለት ነው። ስለዚህ ፕራይስ ስቴቢሊቲ ወይንም ደግሞ ዋጋ መረጋጋት ለዚህ በጣም አስፈላጊ ነው ማለት ነው። እናንተ እስቲ ስለ
ዋጋ ምን ታስባላችሁ? የዘይት ዋጋና የጤፍ ዋጋ የተለያዩ ምን ተጠቀሟቸው እቃዎች ዋጋ አሁን ላይ ያላቸው የዋጋቸው መጠን ምን ይመስላል? እናንተ የመግዛት አቅም ካላችሁ ዋጋ አንፃር ስታዩት ምንድነው ይመስል የሚለውን ብናይ አሁን ፕራይስ ስታቢሊቲ በማክሮ ኢኮኖሚክ ደረጃ በጣም ወሳኝ እንደሆነ ታያላችሁ ማለት ነው። ሌላኛው እና ወደ አራተኛው objectives of macroeconomics ስንሄድ fair distribution of income የሚለውን እናነሳለን ማለት ነው። fair distribution of income ማለት ምን ማለት ነው? ፍትሃዊ የገቢ ክፍፍል ማድረግ ማለት ነው። the benefit of growth should reach all citizens የእድገት ጠቀሜታው ሁሉንም ሰዎች ወይንም ደግሞ ሁሉንም ዜጎች መድረስ መቻል አለበት የሚለውን እናያለን ማለት ነው። ስለዚህ አራተኛው ግብ በሀብታምና በድሃ መካከል ያለው ልዩነት ማጥበብ ነው። fair distribution of income ስንል ማለት ነው። ስለዚህ macroeconomics seeks to ensure that the national income is distributed fairly among the citizens to reduce poverty and social inequality ማለት ነው። አገር ስላደገች ብቻ እድገቱ ጥቂት ሰዎች እጅ ላይ ከሆነ ፋይዳ የለውም። ስለዚህ በታክስና በተለያዩ ድጎማዎች ወይንም ደግሞ ሰብሲዲስ የምንላቸው አማካይነት ገቢ ለሁሉም ዜጎች በተመጣጣኝ ሁኔታ እንዲደርስ ማድረግ ነው። through tax and subsidy the government reduce inequality and poverty በዚህ መልኩ በታክስና በድጎማ በመንግስት ምን ማድረግ ይችላል ማለት ነው? በሰዎች መካከል ያለውን አለመመጣጠን ወይንም ደግሞ ኢኒኳሊቲ ይቀንሳል ፕላስ ደግሞ ድህነትን እየቀነሰ ይመጣል ማለት ነው። ስለዚህ ይሄ ሌላኛው ማክሮ ኢኮኖሚክ ኦብጀክቲቭ ሲሆን አምስተኛው ማክሮ ኢኮኖሚክ ኦብጀክቲቭን ደግሞ ስንመለከት ምን ሚለውን እናያለን ማለት ነው። ኢኩዊሊብሪየም ኢን ባላንስ ኦፍ ፔመንት የሚለውን እናያለን። ባላንስ ኦፍ ፔመንት BOP የምንለው አምስተኛው ዓላማ ከውጭ አገራት ጋር ያለን የንግድ የተመጣጠነ እንዲሆን ማድረግ ማለት ነው። so it's aim to maintain a balance between export and import ማለት ነው። aims to maintain balance between export and import ስንል ማለት ነው ምን ማለታችን ነው? ዋና ዓላማው መሆን ያለበት ኢምፖርትና ኤክስፖርትን ማመጣጠን ነው። ኢትዮጵያ እንደምታውቁት ወደ ውጭ የምትልከው እና ከውጭ የምታስገባውን ማመጣጠን አለባት ማለት ነው። አብዛኛው የኢትዮጵያ ምርት በምትመለከቱበት ጊዜ ወደ ውጭ ከምናስወጣው ይልቅ ወደ ሀገር ውስጥ የምናስገባው ምርት ይበልጣል ማለት ነው። ስለዚህ a large trade deficit leads to foreign currency shortage, debt and currency depreciation ማለት ነው። ስለዚህ ከውጭ የምናስገባቸው ከበዛ የውጭ ምንዛሬ እጥረት ይፈጠራል። ይህ ደግሞ ሚዛን መጠበቅ የማክሮ ኢኮኖሚክስ ትልቅ ስራ ነው ማለት ነው። ያ ብቻ አይደለም፣ የውጭ ምንዛሬ እጥረት ብቻ አይደለም፣ ዕዳ ይበዛል። እንደገና ደግሞ የሀገር ውስጥ የገንዘብ መጠን ከረንሲው እየወረደ የመግዛት አቅም እየወረደ ይመጣል የሚለውን እናያለን። ስለዚህ አንድ ሀገር ይሄንን ባላንስ ኦፍ ፔመንት ማመጣጠን መቻል አለባት ማለት ነው። ስለዚህ this 5 objectives ምንላቸው እነዚህ 5 ዓላማዎች higher output ምርትን ማሳደግ፣ employment ስራ መፍጠር፣ price stability ዋጋ ማረጋጋት፣ fair distribution ፍትሃዊ ክፍፍልና balance of payment የንግድ ሚዛን are the pillar of a strong economy ማለት ነው። የአንድ ሀገር ኢኮኖሚ ምሰሶች እንደሆኑ ማየት እንችላለን ማለት ነው። እነዚህን ለማሳካት ደግሞ to achieve these goals the government used two main policies ማለት ነው። እነዚህን ለማሳካት መንግስት የሚጠቀማቸው 2 መሳሪያዎች አሉ። እነሱም ምንና ምን ተብለው ይጠራሉ? ፊስካል ፖሊሲ እና ሞኔታሪ ፖሊሲ ብለን እንጠራቸዋለን። ታክስና ወጪ ፊስካል ፖሊሲ ይባላል። ሞኔታሪ ፖሊሲ ደግሞ ገንዘብና ወለድ ኢንተረስት ሬት የምንለው ሞኔታሪ ፖሊሲ ይባላል። በቀጣይ ቪዲዮችን በደንብ በስፋት እናየዋለን ማለት ነው። ይሄ ቪዲዮ ከተጠቀማችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ጥያቄ ካላችሁ ኮሜንት ላይ ጻፉ። በሚቀጥለው ትምህርት እስክንገናኝ ደህና ቆዩ። ሼር ማድረጋችሁን እንዳትረሱ። አመሰግናለሁ።